በዚህ ሰዓት በተለያየ ሁኔታ ውስጥ ላላችሁ በኢትዮጵያና ከኢትዮጵያ ውጪ ለምትገኙ ኢትዮጵያና ኤርትራውያን መጸለይ ይፈልጋል። መጽሐፍ እንደሚል ተጨንቃ ለነበረች ነፍስ ጨለማ አይሆንባትም ተብሎ እንደተጻፈ በተለያየ በጭንቀት ማዕበል ውስጥ ላላችሁ በጭንቀት ለምትገፉ ሰዎች በጭንቀት በወጀብ በንፋስ ኃይል ለምትገፉ ሰዎች ይጸልያል። አባቶይ በጌታ በኢየሱስ ክርስቶስም የትኛውም የጭንቀት የመከራ ማዕበል ከህይወታቸው ላይ ጸጥ እንዲል ጸልያል። ደግሞ ደጋግሞ ማዕበልንና ወጀብን የሚያበዛ የትኛውም የጨለማ ኃይል ከዚህ ሰዓት ጀምሮ ከህይወታቸው ላይ እንዲነሳ ጸልያል። ከዚህ ሰዓት ጀምሮ ከህይወታቸው ላይ እንዲነሳ ጸልያል። የትኛውም ስትራግል የትኛውም የተዘጋ በር መጽሐፍ እንደሚል እነሆ ስራህን አውቃለሁ፣ በአንተ ፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም ተብሎ እንደተጻፈ በሁኔታ የማይዘጋ በነገሮች የማይዘጋ በሰዎች የማይዘጋ በተለያዩ ነገሮች የማይዘጋ በር እንዲከፈት የትኛውም የጭንቀት ምዕራፍ ከዚህ ሰዓት ጀምሮ ከህይወታቸው ላይ እንዲወገድ ለዘላለም እጸልያለሁ። ግራም ያጋባ መንፈስ ከህይወታቸው ላይ የተሰበረ ይሁን። አሜን እያላችሁ በኮሜንት መስጫ ላይ ጻፉ። በጌታ በኢየሱስ ክርስቶስ ግራ አትጋቡ። የእግዚአብሔር ልጅ ኢየሱስ ክርስቶስ በህይወታችሁ ላይ ጣልቃ ይገባል። መከራን ትረሳላችሁ፣ ችግርን ትረሳላችሁ፣ ጥያቄን ትረሳላችሁ። አሜን ስትሉ ተቀበል። በኢየሱስ ስም ይሄ በእናንተ ላይ ተፈጸመ። ሻሎም